ሰላም እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ እላለሁ። ለመላው የክርስትና እምነት ተከታዮች በሙሉ በዓሉ የደስታ፣ የሰላም፣ የእረፍት ደግሞ የጤንነት እንዲሆንላችሁ መልካም ምኞቴ ነው። ከእግዚአብሔር ቃል አንድ ክፍል ላንብብላችሁ። ማቴዎስ ወንጌል ምዕራፍ 1 ቁጥር 20 እንደዚህ ይላል። የዳዊት ልጅ ዮሴፍ ሆይ ከእርሷ የተጸነሰው ከመንፈስ ቅዱስ ነውና እጮኛህን ማርያም ለመውሰድ አትፍራ። ልጅ ትወልዳለች፣ እርሱም ሕዝቡን ከኃጢአታቸው ያድናቸዋል። ስሙንም ኢየሱስ ትለዋለህ። ሃሌሉያ። በነቢይ ከጌታ ዘንድ እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ይሉታል የተባለው ይፈጸም ዘንድ ነው። እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች። የዛሬ 2000 ዓመት ገደማ ቤዛችን መድኃኒታችን የሆነው ኢየሱስ ክርስቶስ ከቅድስት ድንግል ማርያም ተወለደ። ይህ ዛሬ የምናከብረውን የልደት ክብረ በዓል የምናከብረው ሕዝቡን ሁሉ ከኃጢአታቸው የሚያድነው መሲህ ክርስቶስ ስለተወለደልን ነው። እርሱም ከኃጢአታችን ከበደላችን ሕዝቡን ሁሉ ነው ያለው። ሕዝቡን ሁሉ ከኃጢአታቸው ያድናቸዋል። ሕዝቡን ሁሉ ከኃጢአታቸው ያድናቸዋል። መጀመሪያ የሚያድነን ለካ ከኃጢአታችን ነው። ሰው ሁሉ ኃጢአትን ሰርቷል፣ የእግዚአብሔርን ክብር ጎሎታል። ከኃጢአታችን የሚያድነን ግን አንድ መሲህ በቅድስት ድንግል ማርያም አማካኝነት ወደዚህ ምድር መጥቷል። እንኳን ለገና በዓል አደረሳቸው። ይህ በዓል የደስታ፣ የሰላም፣ የፍቅር ደግሞ የጤንነት እንዲሆን አውቃለሁ። መልካም ይሆንላቸዋል። ቤዛችን መድኃኒታችን ኢየሱስ ክርስቶስ ከኃጢአታችን ሁሉ ሊያድነን መጥቷልና ከኃጢአታችን ሲያድነን ኃጢአት ያመጣው ቀንበርና ኃጢአት ያመጣው ጨለማ ሁሉ አብሮ ይነሳል። በእርሱ የሚያምን ከኃጢአቱ ይድናል። መቼም ሕዝበ ክርስቲያን ሆኖ በእርሱ የሚያምን የለም አልልም። ሁላችንም በእርሱ ስለምናምን ነው ይህችን ቀን እያከበርን ያለ ነው። ከልብ ደግሞ ያመነና በአፉ የመሰከረ ደግሞ የዘላለምን ሕይወትን ከኃጢአት መንጻትን የእግዚአብሔር መንግሥት ወራሽነትን ያገኛል። መልካም በዓል ለሁላችሁ ይሁንላችሁ። ይህን ጸሎት እንጸልይ።